ሰላም ውድ የ12ኛ ክፍል ተማሪዎች እንዴት ናችሁ? ዛሬ በዚች በቀረቻችሁ 3 ወራት ውስጥ ምን ማድረግ እንዳለባችሁ እና ምን ማድረግ እንደሌለባችሁ እነግራችኋለሁ ማለት ነው። ቀጥታ ወደ ዛሬው ቪዲዮ ተመልሰናል ጋይስ። ውርዬ አንቺ እዛው ቆይን። ቪዲዮአችንን ልንደርስ ትንሽ ነው የቀረን ማለት ነው ጋይስ። በነገራችን ላይ ሰብስክራይብ አላረጋችሁማ? ሰብስክራይብ እያረጋችሁ። ለማንኛውም ቪዲዮአችን ጋር ደርሰናል። ቀጥታ ወደ ቪዲዮ አንደኛ ላይ ማድረግ የሌለባችሁ ነገር ጋይስ፣ ሞቲቬት እስከምትሆኑ አትጠብቁ። ያው እንደምታውቁት የጥናት ሞቲቬሽን እንዲህ በቀላሉ ላይመጣ ይችላል። ስለዚህ ሁሌም ሞቲቬት እስከምትሆኑ ከምትጠብቁ ጀስት ፕላን አውጡ። ዛሬ ይህንን አነባለሁ፣ ነገ ይህንን አነባለሁ የሚል ፕላን አውጡና በፕላናችሁ መሰረት አንብቡ ማለት ነው። ፕላናችሁን ካልተገበራችሁ ደግሞ ራሳችሁን ውቀሱት። እንደዚህ ካደረጋችሁ ጋይስ ሰዓታችሁን በአግባቡ ልትጠቀሙ ትችላላችሁ ማለት ነው። ካልሆነ ግን ለጥናት ሞቲቬት እስከምትሆኑ የምትጠብቁ ከሆነ ጋይስ ሞቲቬሽን ሳይመጣ ፈተናው ከች ይልባችኋል ማለት ነው። ጉድ ፍልት ይላል ማለት ነው። የዛኔ ደግሞ ያው ሰዓቱ ስለደረሰ መጨናነቅ እንጂ ምንም ማድረግ አትችሉም ማለት ነው። ስለዚህ ዶንት ዌት ፎር ሞቲቬሽን ጀስት ኪፕ ኦን ዩር ስተዲ። ሁለተኛ ነገር ንባብ ብቻ አታድርጉት ጋይስ። ዝም ብሎ ማንበብ ብቻ ከሆነ ጥቅም የለውም ማለት ነው። ካጠናችሁ በኋላ በዛ ባጠናችሁ ስር ጥያቄ ማትሰሩ ከሆነ ያነበባችሁት ነገር ፈተናው ሳይደርስ ነው ማለት ነው የሚከዳችሁ፣ ማለት ይረሳል ማለት ነው። ስለዚህ ይህ እንዳይሆን ሁሌም ባጠናችሁ በስር ካገኛችሁ ያለፉት ጥያቄዎችን መስራት፣ ካላገኛችሁ ደግሞ ቻትጂፒቲን ወይም ሌሎች ኤአይን በመጠቀም ያነበባችሁትን ነገር አፕሎድ አድርጋችሁለት ከዚህ ውስጥ ስትሮንግ የሆነ ጥያቄ አውጣልኝ ብላችሁ እናንተ መጀመሪያ አስቀድማችሁ ከሰራችሁ በኋላ መልሱን ላክልኝ ብላችሁ ማረጋገጥ ትችላላችሁ ማለት ነው። እና በዚህ መንገድ አጠናናችሁን ማሻሻል ትችላላችሁ ማለት ነው። ሶስተኛው ቀለል የሚሏችሁ ሳብጀክቶችን ኢግኖር አታደርጉ። በነገራችን ላይ በሁለቱም ማለትም በናቹራል ሳይንስም በሶሻል ሳይንስም ለኢንትራንስ ፈተና ቀላል የሚባሉ ሳብጀክቶች የሉ በአሁኑ ሰዓት ማለት ነው። ነገር ግን እናንተ ስታነቡ ልታበላልጧቸው ትችላላችሁ። ማለትም አብዛኞቻችሁ አብዛኛውን ጊዜ 2 ወይም 3 ሳብጀክቶች ላይ ብቻ ፎከስ በማድረግ እንደ ፊዚክስ፣ ማትስ እና ኬሚስትሪ ላይ ብቻ ፎከስ በማድረግ ሌሎቹን ኢግኖር ልታረጓቸው ትችላላችሁ። ነገር ግን ኢንትራንስ ላይ ቀላል የሚባሉ ጥያቄዎች ስለማይወጡ ይህንን ከግምት ውስጥ አስገብታችሁ እነሱንም ከሌሎች እኩል ማንበብ አለባችሁ ማለት ነው። በኋላ ሪዛልታችሁን ሊያበላሹባችሁ ስለሚችሉ። አራተኛው ፕሊዝ ስታጠኑ ዝም ብላችሁ በዘፈቀደ አታንቡ። ይህ ማለት ምን ማለት መሰላችሁ? አብዛኛው ተማሪ ማለት ይቻላል ምንም ያለ ፕላን ኢቭን ዛሬ እንኳን ማጥናት ያለበትን ሳብጀክት ሳያውቅ ዝም ብሎ ነው ማለት ነው ራንደምሊ የሚያነባው። ይሄ ደግሞ ጋይስ ከምትሉት በላይ ሊጎዳችሁ ይችላል። ምክንያቱም እናንተ ዛሬ ማጥናት ያለባችሁ ሳብጀክት ትታችሁ ራንደምሊ ሌላ ሳብጀክት የምታነቡ ከሆነ እሱን ደግሞ መች ልታነቡት ነው? ይሄ ጥያቄ ሊፈጥርባችሁ ይገባል። ማለት ሳታነቡት ሌላ ሳብጀክት እየደጋገማችሁ ነው ማለት ነው። ስለዚህ ይህ እንዳይሆን አሁንም ደግሜ እላችኋለሁ፣ ፕላን ተጠቀሙ፣ ፕላን አውጡ። ለምን መሰላችሁ ጋይስ? ፕላን ስታወጡ እስከ ፈተና ድረስ ሁሉንም ሳብጀክት እኩል በሆነ ሬሾ እንድታነቡ ስለሚያስችላችሁ ማለት ነው። ስለዚህ ስታጠኑ ዝም ብላችሁ ራንደምሊ አታነቡ። አምስተኛውና የመጨረሻው ሪቫይዝ ሳታደርጉ ፈተናው እንዳይደርስባችሁ። ለምን እንደሆነ ባላውቅም አንዳንድ ተማሪዎች ሪቫይዝ ለማድረግ ይሰንፋሉ ምናምን ነገር አውቃለሁ። የሰዓት እጥረት ነው እንደምትሉኝ፣ ነገር ግን እኔ ያልኳችሁ ያለሁት በመጀመሪያ ሪቫይዝ የሚደረጉ ነገሮችን እወቁ። ምክንያቱም እስካሁን ያነበባችሁትን በሙሉ ሪቫይዝ ላደርግ የምትሉ ከሆነ እንዳላችሁትም ሰዓት ላይበቃችሁ ይችላል። ስለዚህ ሪቫይዝ ማድረግ ያለባችሁ ነገር ምንድናቸው? አንደኛ ስታነቧቸው በጣም አልያዝ ያሏችሁ ነገሮችን እነዚህን ሪቫይዝ ማድረግ አለባችሁ። ስታጠኑ እንኳን አልያዝ ብለዋቸዋል። ስለዚህ ሪቫይዝ ካላደረጓቸው ደግሞ ፈተና ላይ ይጠፉባችኋል ማለት ነው። ሁለተኛ ነገር
በጣም ኢምፖርታንት የሆኑ ኮንሰፕቶችን እነዚህ ሪቫይዝ ማድረግ አለባችሁ። ሜቢ ዴፊኔሽኖች የተርሞች ዴፊኔሽን ሊሆኑ ይችላሉ። ስለዚህ እነዚህ ነገሮችን ሪቫይዝ ማድረግ አለባችሁ። ሶስተኛ ነገር ፎርሙላዎችን ሪቫይዝ ማድረግ አለባችሁ እና እነዚህንና ሌሎችም ቬሪ ኢምፖርታንት የሆኑ ነገሮችን ሪቫይዝ ማድረግ አለባችሁ እንጂ ሁሉን ነገር አግበስብሳችሁ አይደለም ሪቫይዝ መታደርጉት ሰዓት ስለማይበቃችሁ ማለት ነው። በአጠቃላይ ግን እነዚህን የነገርኳችሁ 3 ነገሮችን ሪቫይዝ ሳታደርጉ ለፈተና እንዳትቀመጡ ልላችሁ እወዳለሁ ማለት ነው። እንግዲህ የዛሬ ቪዲዮአችን ይሄን ይመስላል። በነገራችን ላይ ከዚህ በፊትም እንዳልኳችሁ ለወደፊት መሰራላችሁ ብዙ ቪዲዮ ይኖራሉ ብያችሁ ነበረ። ስለዚህ እስከ ፈተና እና ከፈተና በኋላ ለምሳሌ ፕሌስመንት ይኖራል፣ ሌሎችም ነገር ስለሚኖሩ ለነሱም ቪዲዮ እሰራላችኋለሁ። ስለዚህ ከናንተ የሚጠበቀው ይሄን ቻናል ሰብስክራይብ፣ ላይክ እያደረጋችሁ የሚሰሩላችሁ ቪዲዮ መከታተል ነው ማለት ነው። ዛሬ ግን ሰዓታችሁን ላለመውሰድ አጠር ያለች ቪዲዮ ነበር የሰራሁላችሁ። በቀጣይ በሌላ ቪዲዮ ተመልሰን እስከምንገናኝ ቸር ሰንብቱ።